እነዚህን ምልክቶች ሳታውቁ ቁርአንን አስተካክዬ ማንበብ እችላለሁ ማለት ፈጽሞ የማይታሰብ ነገር ነው። ቁርአንን በትክክል ለማንበብ እነዚህን በየአንቀጹ በተደጋጋሚ የምናገኛቸውን ምልክቶች ማወቅ ይቅር የማይባል ግዴታ ነው። በዛሬው ቪዲዮ እነዚህን ምልክቶች ቀላል በሆነ መልኩ አንድ በአንድ ከነምሳሌያቸው የምናይ ይሆናል። ለቻናሌ አዲስ ከሆናችሁ ሰብስክራይብ እንድታደርጉ በአክብሮት እየጋበዝኩኝ ቀጥታ ወደ ምልክቶቹ እናልፋለን። እነዚህ ከላይ በኩል ያሉት ቁርአን ውስጥ የምናገኛቸው ሁሉም የተንዊን አይነቶች ናቸው። ተንዊን ማለት በአጭሩ የአንድ ቃል መጨረሻ ላይ የሚጨመር ን የሚል ድምጽ ማለት ነው። ለምሳሌ ሙሐመድ የሚለው ላይ ሙሐመዱን፣ አህመድ የሚለው ላይ አህመዱን የሚል ድምጽ መጨመር ማለት ነው። ታዲያ ቁርአን ውስጥ ሶስት አይነት የተንዊን አይነቶች አሉ፣ ፈትሐተይን፣ ከስረተይንና ضመተይን። ሆኖም እያንዳንዳቸው ቁርአን ውስጥ ሶስት አይነት አቀማመጥ አላቸው። አንድ በአንድ እናያቸዋለን። ከፈትሐተይን እንጀምራለን። የመጀመሪያው እነዚህ ተነባብረው ያሉት ሁለቱም የፈትሐ ምልክቶች እኩል በኩል ተቀምጠው ካገኘናቸው ን የሚለውን ድምጽ በግልጽ ማንበብ ወይም ማውጣት ይኖርብናል ማለት ነው። ይህ አይነቱ አነባብ ኢዝሃር ተብሎ ይጠራል። ልክ እዚህ አንቀጽ ላይ እንዳለው ማለት ነው። ወኩላ ሚንሃ ረገደን ሐይሱ ሺእቱማ። ስለዚህ ን የምትለዋን ድምጽ በግልጽ እናነባታለን። ረገደን እያልን ማለት ነው። ሌላ ምሳሌ ዓብደን ኢዛ ሶላ። ሁለተኛው ምልክት ደግሞ እነዚሁ ምልክቶች በዚህ መልኩ ተበላልጠው ሲመጡ ሲሆን ን የምትለዋን ድምጽ ከቀጣዩ ፊደል ጋር ጨፍልቀን ወይም አዋህደን ማንበብ የሚኖርብን ሲሆን በዚህን ጊዜ ን በግልጽ ባትነበብም የአፍንጫ ድምጽ ግን ይኖራታል። ይህ አይነቱ አነባብ ኢድጋም ተብሎ ይጠራል። ልክ እዚህ አንቀጽ ላይ እንዳለው ማለት ነው። ሙተሻቢሃን ወለሁም ፊሃ። ልክ እዚህ ላይ እንዳለው ን የምትለዋን ድምጽ በግልጽ አናነብም። ሙተሻቢሃን ወለሁም። ሌላ ምሳሌ ሱሑፈን ሙጠሃራ። እዚህ ላይ በዚሁ ተመሳሳይ ምልክት ኢኽፋ የሚባል ህግ አለ። እሱን በሌላ ቪዲዮ የምንመለስበት ይሆናል። ሶስተኛው ደግሞ ከነዚህ ከሁለቱ አንደኛዋ በትንሿ የሚም ምልክት ተቀየራ ስናገኛት ሲሆን የዚህን ጊዜ ን የሚለውን ድምጽ ም በሚል መቀየር ማለት ነው። በሌላ አገላለጽ ኑን ፊደልን ወደ ሚም ፊደል መቀየር ማለት ነው። ይህ አይነቱ የአነባብ ህግ ኢቅላብ ተብሎ ይጠራል። ልክ እዚህ የቁርአን አንቀጽ ላይ እንዳለው ማለት ነው። ሰሚዐን በሲራ። እዚህ ላይ እንዳለው ሰሚዐን ሳይሆን ሰሚዐም ምን የምንለው ሰሚዐን በሲራ። ሌላ ምሳሌ ኩሉ ወሽረቡ ሀኒአን ቢማ ኩንቱም ተዕመሉን። እንግዲህ እስካሁን ያየናቸው ሶስቱን የፈትሐተይን ምልክቶች ሲሆን በተመሳሳይ ከስረተይንም ላይ ልክ እንደዚሁ ሶስት አይነት ምልክቶች አሉ። ህጋቸውም ተመሳሳይ ነው። አጠር ባለመልኩ በምሳሌ እንመልከታቸው። የመጀመሪያው ልክ እንደዚህ እኩል ሆኖ ሲመጡ ን የምትለዋን ድምጽ ግልጽ ማድረግ ወይም ኢዝሃር። ለምሳሌ